መልእክተኛ አለይሂ ሰላቱ ሰላም ካስጠነቀቋቸው በጣም ታላላቅ ወንጀሎች መካከል ላስታውሳችሁ قال رسول الله صلى الله عليه وسلم يالله መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ አላ ይላሉ አዋጅ ማለት ነው አላ اخبركم አልነግራችሁም ምን بأكبر الكبائر ከወንጀሎች ሁሉ በጣም ከባድ ወንጀል ማን እንደሆነ ምን እንደሆነ ልንገራችሁ አሉ قالوا بلا يا رسول الله አንተ ያላህ መልእክተኛ ሆይ ንገሩኛ አሉ ሰሃቦች ማለት ነው قال ያላህ መልእክተኛ ምን አሉ الشرك بالله بالله ማጋራት ነው አሉ ሁለተኛው ደግሞ حقوق الوالدين بالله ማጋራት እንግዲህ አብዛኞቻችን بالله ማጋራት የሚባለው ነገር ዘንግተናል ግን ሁላችንም ልናስጠነቅቀው የሚገባው بالله ማጋራት የሚባለው አንድ ሰው بالله ካጋራ ሰራው በአጠቃላይ ይበላሻል ቢሰግር በጽምም ቢል بالله ማጋራት የሚባለው ነገር ካለበትም ሁሉ ነገር ይበላሻናል ሁለተኛው ደግሞ ምንድነው حقوق الوالدين የወላጆቻቸውን ሐቅ የወላጆቻችን ሐቅ መጠበቅ ግዴታችን ነው ኡፍ ማለት ራሱ አይተፈቀደልንም በመንችለው አቅም ቢርል ዋሊዴን ወይ ደግሞ የወላጆቻችን ሐቅ ልንሞላ ይገባና አሁን ላይ በሶሻል ሚዲያ በተለያዩ ነገራቶች ተጠቅመን ተጠምደን ካጠገባችን ያሉ ቤተሰቦቻችንን ራሱ የምንጠይቅበት ሰዓት ተጠታናና ጥንቃቄ እናደርግ ከዛ ወጀለሳሉ ቁጭ አሉ ወካነ ሙተኪአን ያላ መልእክተኛ ያኒ ቆመው የነበረ ቁጭ አሉ فقال ከዛ በኋላ አሉ على أواجلهم وقول الزور ويوشت نججرن أدراجهن قالوا يوشت نججرن أدراجهن يالو ما دقم جمروا فما زال يكررها يلا ملك تنيالي صارت سنة يهم كمالة هالتوجدهم حتى قلنا ليته سكت منه زم بالس كم من الدرس يلا ملك تنيه النججر كمالة عالتوم ماله وقول الزور ميلو مالتنا على وقول الزور يلا ملك تنيه أواج أدراجهن የውሸት ንግግር አደራ እያለ አላህ መልእክተኛ አለይሂ ሰላቱ ሰላም ተናገሩ ማለት ነውና ከውሸት እንራቅ አሁን በብዛት እንደቀላል ነገር በቀልድም ቢሆን እንደቀላል ነገር አይተነው ምንዋሻው ነገር አለና በመንችለው አቅም ከውሸት ልንርቅ ይገባል አላህ Subhanahu Wa Ta'ala መጨረሻችንን ያሳምርልን ከሽርክ ይጠብቀን ከወላጆቻችን ሐቅ ይጠብቀን እንደዚሁም ከውሸት ይጠብቀን መጨረሻችንን አላህ ያሳምርልን አላህ ይحفظكم السلام عليكم